ሰላም ጤና ይስጥልኝ። ዛሬ ደግሞ ምናባዊና አስማታዊ የዋርክራፍት ዓለም ይዣችሁ እጓዛለሁ። ይህ ፊልም በዓለም ላይ በቢሊዮኖች የሚቆጠሩ ተጫዋቾች ካሉት ዝነኛው የቪዲዮ ጌም የተወሰደ ሲሆን በሰው ልጆችና በኦርክ በሚባሉ ግዙፍ ፍጥረታት መካከል የተደረገውን የመጀመሪያውን ታላቅ ጦርነት ይተርክልናል። በዚህ ፊልም ውስጥ ጥቁርና ነጭ ወይም ጥሩና መጥፎ የሚባል ነገር የለም። ሁለቱም ወገኖች የራሳቸው ምክንያት አላቸው። ሁለቱም ወገኖች ለመኖር ሲሉ ይዋጋሉ። ዛሬ ይህንን ግዙፍ ታሪክ በዝርዝር እናየዋለን። ዝግጁ ናችሁ? ወደ አዝሮዝ። ታሪኩ የሚጀምረው ድሬኖር በሚባል የአርኮች መኖሪያ በሆነች ዓለም ላይ ነው። ይህች ዓለም እየጠፋች ነው። ምግብም ሆነ ውሃ አልቋል። አርኮች መኖሪያ አጥተዋል። በዚህ መሃል ጉልዳን የተባለ ክፉ ጠንቋይ ወይም ፌል በሚባል አረንጓዴና አጥፊ አስማት በመጠቀም ሌላ ዓለም የሚከፍት በር ወይም ፖርታል ይሰራሉ። ነገር ግን ይህ በር እንዲከፈት የሌሎች ፍጥረታት ነፍስ መስዋዕት መሆን አለበት። ዱራታን የተባለው የፎስት ዎል ጎሳ መሪ ጉልዳን እየተጠቀመበት ያለውን አስማት ዓለምን እንደሚያጠፋ ቢረዳም ሕዝቡን ለማዳን ሲል ወደ አዲሱ ዓለም ወይም አዝሮዝ ለመሻገር ይስማማሉ። በአንጻሩ አዝሮዝ ሰላማዊና የሰው ልጆች የሚኖሩባት ውብ ዓለም ናት። የሰው ልጆች ሰራዊት አዛዥ አንዱዊን ሎታርና ንጉሥ ሌን በድንገት ያልታወቁ ፍጥረታት ወይም ኦርኮች መንደሮቻቸውን እያጠፉ እንደሆነ ይሰማሉ። ለእርዳታ ደግሞ ወደ ታላቁ ጠባቂ ጠንቋይ ሜዲቭ ይሄዳሉ። ሜዲቭ የአዝሮዝ ጠባቂ ቢሆንም በውስጡ ግን አንድ ትልቅ ምስጢር ደብቋል። በዚህ መሃል ጋሮና የተባለች በግማሽ ኦርክ በግማሽ የሰው ልጅ የሆነች ምርኮኛ ሴት ልጅ ከሰው ልጆች ጋር ትቀላቀላለች። እሷም ኦርኮች ለምን እንደመጡ እና ጉልዳን ምን ያህል አደገኛ እንደሆነ ለሰው ልጆች ትነግራቸዋለች። ዱራታን የጉልዳን አካሄድ ሕዝቡን ወደ ጥፋት እንደሚወስድ ስላወቀ ከሰው ልጆች ጋር ምስጢራዊ ስምምነት ለማድረግ ይሞክራል። ጉልዳንን እንድናጠፋ እርዱን ይላቸዋል። ነገር ግን በክህደት ምክንያት ስብሰባው ይፈርሳል፣ ጦርነቱም ይቀሰቀሳል። በዚህ መሃል ሜዲቭ በፌል አስማት ተበክሎ እንደነበረ እና በሩን ለአርኮች የከፈተው እርሱ ራሱ እንደሆነ ይታወቃል። ሎታርና ወጣቱ ጠንቋይ ካርድጋ ሜዲቭን ለማስቆም ሲዋጉ፣ ንጉሥ ሌን ደግሞ በሩን ለመዝጋት ሰራዊት ይዞ ወደ አርኮች ግዛት ይዘምታል። ዱራታን ጉልዳንን ለክብር ፍልሚያ ይጋብዘዋል። ነገር ግን ጉልዳን ተንኮለኛ ስለሆነ አስማት ተጠቅሞ ዱራታንን ይገለዋል። ይህ በአርኮች ዘንድ ትልቅ ውርደት ቢሆንም በጉልዳን ፍራቻ ምክንያት ሁሉም ዝም ይላሉ። በመጨረሻ ታላቅ ውጊያ ንጉሥ ሌን ሕዝቡን ለማዳን ሲል ራሱን መሥዋዕት ያደርጋል። ንጉሥ እንድትገድለውና በአርኮች ዘንድ ተቀባይነት አግኝታ ሰላምን እንድታመጣ ንጉሡ ራሱ ይለምናታል። ይህ ትዕይንት እጅግ ልብ የሚነካ ነው። ሎታር የንጉሡን አስክሬን ይዞ ሲመለስ የሰው ልጆች ሁሉ ለጦርነት ይነሳሉ። አርኮችም አሁን በአዝሮዝ ምድር ላይ ሰፍረዋል። ፊልሙ የሚያልቀው የዱራታን ልጅ ጎኤል በወንዝ ዳር በሰው ልጆች ሲገኝ በማሳየት ነው። ይህ ገና ለሚወጣው ትልቅ ታሪክ መጀመሪያ ነው። እንግዲህ ዋርክራፍት ማለት የጥፋት ሳይሆን የሁሉና ታሪክ ነው። ፊልሙን ካያችሁት በግራፊክሱና በአርኮቹ አሰራር ትደመማላችሁ። ቪዲዮን ከወደዳችሁት ሰብስክራይብ በማድረግ አበረታቱኝ። በቀጣይ የትኛውን ፊልም እንድተርክላችሁ ትፈልጋላችሁ? ኮመንት ላይ አስፍሩልኝ። እስከሚቀጥለው ድረስ ቻው።